ኪዳኔን ጠብቅሻለሁ ለፍቅሬ አስታውሰሻለሁ ካመን ቃል አይታጠፍም ጾምነቴ ሕያው ነው አይነጥፍም ኪዳኔን ጠብቅሻለሁ ለፍቅሬ አስታውሰሻለሁ ካመን ቃል አይታጠፍም ጾምነቴ ሕያው ነው አይነጥፍም አንቺ ብቻ ደህና አንድ ሙስሊም ሰጋጅ ሰላተ ዙሁርን እየሰገደ ነበር ለአምስተኛ ረክዓ ተነስቶ ቆመ ወለም يذكر الزيادة إلا وهو في التشهد ይሄን አምስተኛ ረክዓ መጨመሩን ግን አላስታወሰም አተህያቱ ቁጭ ብሎ በሚቀራበት ጊዜ እንጂ ሙሉ ረክዓውን ካጠናቀቀ በኋላ ነው ተሸሁድ ቁጭ ባለበት አሁን የነበረው ቂያም አራተኛ ሳይሆን አምስተኛ መሆኑን አስታወሰ ታዲያ ምን ያደርግ ሲባል فيكمل التشهد ያን የጀመረውን ተሸሁዱን ይጨርሰዋል ወይሰልም ወደ ቀኝ ወደ ግራ ያሰላምታል ሰላቱ ተጠናቀቀ ማለት ነው ላመጣው አንድ ረክዓ አምስተኛ ቂያም ከዛ ምን ያደርጋል ثم يسجد للسهو እዛው ባለበት ሁለት ጊዜ ስጁድ ይወርዳል ወይሰልም ወደ ቀኝ ወደ ግራ ያሰላምታል ማለት فإن لم يذكر الزيادة إلا بعد السلام እሺ መጨመሩን ያስታወሰው ሰላቱን አሰላምቶ ከጨረሰ በኋላ እንጂ እዛው ሰላት ውስጥ ካልሆነስ ካሰላመተ በኋላ ዚክር ያደረገ ወይ ዱዓ ላይ ከነበር ዱዓ ያደረገ በሶላቱ ላይ አንድ ረክዓ መጨመሩ ትዝ ካለውስ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ሱና መስገድ ሳትችልም እንዴ ይላል ትላንትና በተጠየቀው ጥያቄ ላይ ኮሜንት ላይ ያገኘሁት ጥያቄ ነው የጁምዓ ቀን ሴት ልጅ ቤቷ ከሆነ የምትሰግደው ልክ እንደ ዘወትር ሶላት የዙህር ሶላት አራት ረክዓ ዙህር ሶላትን ነው የምትሰግደው ብዬ ነበረ በዚያን ጊዜ ቤቷ ዙህርን ስትሰግድ ጊዜ በጁምዓ ቀን ማለት ነው ሱና ሶላት መስገድ ትችላለች አትችልም ነው ትችላለች ቀብልያና ባዕድያ ነው ዙህር ሶላት እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም ከዙህር በፊት አራት ረክዓ ሁለት ከዙህር በኋላ ደግሞ ሁለት ረክዓ እንድንሰግድ ደንግገውልናል ሐዲስ ላይ ሲናገሩ የናስመልክተው ምን አሉ من صلى في اليوم والليلة 12 ركعة بنى الله له بيتا في الجنة بقلنا بليلة 12 ركعة سنة صلاة لسجد سوى الله بجنة استبيت سرى لتعالى نرسم كصبحي بفيت ሁለት ረክዓ ከዙህር በፊት አራት ረክዓ ሁለት ለየብቻ ከዙህር በኋላ ሁለት ረክዓ ከመግሪብ በኋላ ሁለት ረክዓ ከኢሻ በኋላ ሁለት ረክዓ ናቸው ይሄን መስገድ ትችላለች በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ብለዋል የዙህር ሶላትን ሱና ሶላት አስመልክቶ من صلى